አቡነ ጴጥሮስ በ4 ኪሎ ላይ ጦርነት ታወጁ። አብይ ልክ ማስገባት አለብን ሲሉ ተደምጠዋል። ዳዊት ሆኖ ወንጭፍ የሚወረውር እንዴት ይጠፋል ሲሉ የአቡነ ሉቃስ ንግግርን ደግመዋል። ሰሞኑን በዝቋላ ገዳም የደረሰውን ጥቃት በማስታወስ አባታዊ ብሶታቸውን በመግለጫው ዋስቶ የተነፈሱት አቡነ ጴጥሮስ አብይ ልክ ማስገባት አለብን በማለት በ4 ኪሎ ላይ ጦርነት ታውጀዋል። ኦርቶዶክስ ከሀገር እንድትጠፋ በዚህ መንግስት ተፈርዶባታል። የህዝብ ሰቆቃ የሚያስፈለድቃቸው መሪዎች አሉን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከንባ በቀር ምን አተረፍን? በተለያየ የኑሮ ሁኔታ ሆናችሁ በመላው ዓለም የምትገኙ ኦርቶዶክሳውያን ወገኖቻችን በሙሉ ከሁሉ አስቀድሞ በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ሰላም ፍጹም የሆነ ሰላምታ እናቀርብላችኋለን። በዓለም ሳላችሁ መከራ አለባችሁ እንዳለ መድኃኒታችን ኢየሱስ ክርስቶስ በዚህ ወቅት ቦታና ጊዜ ሳይገድበው የመከራ እሳት የማይገርፈው የዓለም ክፍል የለም። ይልቁንም በኢትዮጵያ በተለይም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህናትና ምዕመናን ላይ እየወረደ ያለውን የመከራ ዶፍ የሚያቆም ጠፍቶ በየዕለቱ ከዓይኖቻችን የደም እንባ ከማዝነብ በስተቀር ያተረፍነው አንዳችም ነገር የለም። እንባችን የሚያብስ ጠፍቷል። ከሰሞኑ ሌሊትም ቀንም እንድናነባ የሚያደርግ መከራ ከተለያዩ ሚዲያዎች ሰምተን እጅግ አዘን። ዓይኖቻችን እንቅልፍ አልባ ሆኑ። ከጣዕመ ዓለም ርቀው በየዋሻው ዘግተው ለሀገርና ለሕዝብ የሚጸልዩትን አባቶች በአሰቃቂ ሁኔታ መግደል፣ ሌሎችንም አግቶ ማጋዝ የሰሞኑ እንደ አዲስ አጀንዳ በመሆኑ አዘናችን የመረረ አድርጎታል። የመከራውን አሰቃቂነት ነቢየ እግዚአብሔር ዳዊት ሲገልጥ ዓይኖቼ በመከራ ፈዘዙ፣ አቤቱ ሁልጊዜ ወደ አንተ እጮኻለሁ፣ እጆቼን ወደ አንተ ዘረጋሁ። ይህ የቅዱስ ዳዊት መዝሙር የኢትዮጵያውያን መዝሙር ይሆን ዘንድ አብረን እንመልከተው። በሌላኛው መዝሙሩ ዳዊት ሰቆቃውን ሲገልጽ ማረን አቤቱ ማረን፣ ንቀትን እጅግ ጠግበናልና፣ የባለጠጎች ስድብና የትዕቢተኞች ንቀት ነፍሳችን እጅግ አጠገባት። መዝሙር 123 ቁጥር 3 እያለ የተማጽኖ ዝማሬውን ያስከትላል። የዚህ ዘመን የኢትዮጵያ ነገር እንባ ባህር ሆኖ ሰው ቢያሰጥም፣ ደም ጎርፍ ሆኖ ሰው ጠራርጎ ቢወስድ የሚሰማ ጆሮ፣ የሚያይ ዓይንና የሚያስተውል አእምሮ የለም ብንል ተገቢነት ያለው አባባል ነው። ይህን የምናገረው ወይ የማስታውሰው ሞት ስለሚያስፈነድቃቸው፣ የተራበ ሰው ሲያዩ ስለሚያስደስታቸውና የበላ የጠጣ ሲያዩና የሰመረ ሕይወት ሲመለከቱ ሐዘን ስለሚሰብራቸው ፖለቲከኞቻችን